ሰላም እንደምን አድራችሁ የተከበራችሁ ተመልካቾቻችን። ለዛሬ ዘንላችሁ የቀረቡ ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። ለዚህ ቻናል አዲስ የሆናችሁ ተከታታዮችም ሰብስክራይብ ማድረጋችሁ እንዳትረሱ። በዛሬው መረጃዎቻችን የኢትዮጵያ የአውሮፓ ታላላቅ ሊጎች ዛሬ ጨዋታዎችን ይደረጋሉ። እንዲሁም በኢትዮጵያ ፕሪሚየር ሊግ ትናንት የተደረጉም ዛሬም የሚደረጉ ጨዋታዎች አሉ። ስለነሱ አጠቃላይ መረጃ እነግራችኋለን። በኢትዮጵያ ፕሪሚየር ሊግ 23ኛው ሳምንት ትናንት ሁለት ጨዋታዎች ነበር የተደረጉት። ባህር ዳር ከሽረ ያደረጉት ጨዋታ ያለ ምንም ግብ 0-0 መጠናቀቅ ችሏል። ኢትዮጵያ ቡና መቻልን 1-0 ማሸነፍ ችሏል። ዛሬም በሚደረጉ ጨዋታዎች የሚቀጥል ሲሆን የኢትዮጵያ ፕሪሚየር ሊግ 23ኛው ሳምንት ኢትዮጵያ ንግድ ባንክ 9 ሰዓት ላይ ከሲዳማ ቡና እንዲሁም አርባ ምንጭ ከነማ 12 ሰዓት ላይ ከመብራት ኃይል ጨዋታቸውን የሚያደርጉ ይሆናል ማለት ነው። ትናንት የአውሮፓ ታላላቅ ሊጎች ጨዋታዎች ትናንት ጀምረዋል። በስፔን ላሊጋ ራዮ ቫልካኖ ከኤስፓኞል ጋር ያደረጉት ጨዋታ ኤስፓኞል 4-0 በሆነ ውጤት ማሸነፍ ችለዋል። በሴሪ ጣሊያንም ጀኖዋ ዩዲኔዜን 1-0 ሲያሸንፍ፣ በጀርመን ቡንደስሊጋ ባየር ሚኒክ አውግስበርግን 3-1 በሆነ ውጤት ማሸነፍ ችለዋል። ጊያኖሊስ አውግስበርግን መሪ አድርጎ ነበር። ነገር ግን ጀማል ሙዚላ እና ሃሪኬን ባስቆጠሯቸው ሁለት ግቦች ባየር ሚኒክ 2-1 ጨዋታውን መምራት ችለዋል። በመጨረሻ ደቂቃ ማትስማ ወደ ራሱ ባስቆጠራት ግብ ባየር ሙኒኮች 3-1 ማሸነፍ ችለዋል። ባየር ሙኒኮች ትናንትና አንድ አሳዛኝ ሁኔታ ገጥሟቸዋል። ጃማል ሙዚላ ባየር ሙኒኮችን አቻ የምታደርግ ግብ ካስቆጠረ በኋላ በጉዳት ምክንያት ተቀይሮ ከሜዳ መውጣት ችለዋል። በ54ኛ ደቂቃ ነው በቶማስ ሙለር ተቀይሮ ከሜዳ መውጣት የቻለው። ይህ ተጫዋች እንግዲህ የሃምስትሪንግ ጉዳት እንዳጋጠመው ነው እየተነገረ የሚገኘው። ከኢንተር ሚላን ጋር የሚያደርጉት ወሳኝ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ሊያመልጠው እንደሚችል እየተነገረ ነው የሚገኘው ይህ ወጣቱ የባየር ሙኒክ ተጫዋች ማለት ነው። ስለዚህ ወደ ዛሬው ጨዋታዎች ስናልፍ በአውሮፓ ታላላቅ ሊጎች ዛሬ ጨዋታዎች ቀጥለው የሚደረጉ ይሆናል። በ31ኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ 5 ጨዋታዎች ናቸው የሚደረጉት። 8 ሰዓት ተኩል ቀን ላይ ኤቨርተን በሜዳው ጊድሰን ፓርክ አርሰናልን የሚያስተናግድበት ጨዋታ የመጀመሪያው ጨዋታ ነው። እንግዲህ እነዚህ ሁለት ቡድኖች እጅግ ጠንካራ ቡድኖች ናቸው። በተለይ ኤቨርተን አሰልጣኝ ዴቪድ ሞይስን አሰልጣኝ አድርጎ ከሸመ በኋላ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ታላላቅ ቡድኖችም እየፈተነ የሚገኝ ቡድን ነው። ስለዚህ ለአርሰናልም ቀላል ተጋጣሚ እንደማይሆን ነው እየተነገረ የሚገኘው። በተለይ አርሰናል ቁልፍ ተከላካዩ ጋብሪኤል ማጋለሽ እንዲሁም ጁሪየን ቲምበር በጉዳት ከሜዳ መውጣታቸውን አለመሰለፋቸው ዛሬን ተከትሎ ትልቅ ፈተና ሊገጥመው እንደሚችል እየተነገረ ይገኛል። ሌላኛው ጨዋታ 11 ሰዓት ላይ የሚካሄዱ ጨዋታዎች ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን፣ ኤፕስዊች ታውን ከቮልቭስ እንዲሁም ዌስትሃም ዩናይትድ ከበርንማውዝ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። ማታ 1 ሰዓት ተኩል ላይ አስቶን ቪላ ከኖቲንግሃም ፎረስት የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። እንደሚታወቀው እነዚህ ሁለት ቡድኖች ለቀጣይ አመት ለቻምፒየንስ ሊግ አውሮፓ የሚያደርጉት ፉክክር ይጠበቃል። አስቶን ቪላዎች በአውሮፓ ቻምፒየንስ ሊግ መሳተፍ ይፈልጋሉ። ስለዚህ ኖቲንግሃም ፎረስትም 3ኛ ደረጃ ላይ ነው የሚገኙት። ይህ ጨዋታ በቪላ ፓርክ የሚደረግ ጨዋታ ከፍተኛ ፉክክር የሚደረግበት ጨዋታ ነው። ወደ ስፔን ላሊጋ ስንሻገር የስፔን ላሊጋም ዛሬ ጨዋታዎች ቀጥለው ይደረጋሉ። ጂሮና ከዲፖርቲቮ አላቬስ፣ ሪያል ማድሪድ ከቫሌንሲያ፣ ባሎርካ ከሴልታ ቪጎ እንዲሁም ባርሴሎና ከሪያል ቤቲስ የሚያደርጉቷቸው ጨዋታዎች እጅግ የሚጠበቁ የዛሬ ጨዋታዎች ናቸው። በተለይ ሪያል ማድሪድ ከቫሌንሲያ እንዲሁም ባርሴሎና ከሪያል ቤቲስ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። እንደሚታወቀው ባርሴሎናና ሪያል ማድሪድ በ3 ነጥብ ልዩነት አንደኛና ሁለተኛ ሆነው ላሊጋ ስፔንም እየመሩ ነው የሚገኙት። ስለዚህ በተለይ ባርሴሎና ዛሬ በሜዳው ከሪያል ቤቲስ ጋር የሚያደርገው ጨዋታ ይጠበቃል። ሪያል ቤቲስ ጥሩ እንቅስቃሴ ያደርጉ የሚገኙ ቡድን ናቸው። አንቶኒ ከማንቸስተር ዩናይትድ በውሰት ሪያል ቤቲስን ከተቀላቀለ በኋላ ጥሩ እንቅስቃሴ ነው እያደረገ የሚገኘው። ባለፈው ሪያል ማድሪድ እንዳሸነፉ ይታወሳል። ዛሬም ለባርሴሎና በቀላሉ እጅ እንደማይሰጡ ነው እየተነገረ የሚገኘው። የጣሊያን ሰሪያም ዛሬ ቀጥሎ የሚደረግ ሲሆን ሞንዛ ከኮሞ፣ ፓርማ ከኢንተር ሚላን እንዲሁም ኤስ ሚላን ከፊዮረንቲና የሚያደርጓቸው ጨዋታዎች የዛሬ የሰሪ ጣሊያን መርሃ ግብሮች ናቸው። በቡንደስሊጋ ጀርመን ዛሬ ጨዋታዎች ቀጥለው ይደረጋሉ። ሄደንሄም ከባየር ሌቨርኩሰን፣ ቦቸም ከስቱትጋርት፣ ፍሬበርግ ከቦሩሲያ ዶርትሙንድ፣ አርቢ ሊፕዚግ ከሆፈንሄም፣ ሜንዝ ከሆልስቲን ኬል እንዲሁም ወርደር ብሬመን ከኤንትራንክ ፍራንክፈርት
የዛሬው የጀርመን ቡንደስሊጋ የጨዋታ መርሃ ግብሮች ናቸው ማለት ነው። በዚሁ ወደ ፍራንስ ሊጋን ስንሻገር በፍራንስ ሊጋን መርሃ ግብር ዛሬ የሚደረጉ ጨዋታዎች ፓሪስ ሰን ዠርመን ከአገርስ፣ ስታድ ብረስ ከሞናኮ፣ ኦሎምፒክ ሊዮን ከሊል የዛሬው ፍራንስ ሊጋን የጨዋታ መርሃ ግብሮች ናቸው። ስለዚህ በተላላቁ የአውሮፓ ሊጎች የሚደረጉ ጨዋታዎች በዛሬው መርሃ ግብር እነዚህ ናቸው። ኬቨን ዴብሮይን ከማንቸስተር ሲቲ በዚህ አመት መጨረሻ ሊለቅ እንደሆነ በራሱ ተናግረዋል። ስለዚህ ኬቨን ዴብሮይን በዚህ አመት መጨረሻ ከማንቸስተር ሲቲ እንደሚወጣም አሳዛኝ ዜና ለማንቸስተር ሲቲዎች መናገር ይችላል። ስለዚህ ይህ ተጫዋች በማንቸስተር ሲቲ ቤት የሚቀረው የ2-3 ወር እድሜ ብቻ ነው። ስለዚህ ይህ ለማንቸስተር ሲቲ መናገር ይችላል ኬቨን ዲብሬን። ስለዚህ ሰፋ ያለ መረጃን በሌላ ፕሮግራም ይዘንላችሁ የምንመጣ ይሆናል ማለት ነው። ስለዚህ ለዛሬ የነበሩ መርሃ ግብሮች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ቀን።